ቢስሚላሂ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶች ዛሬ እስቲ የቁርአን ውስጥ አላህ ሱብሓነሁ ወተዓላ የተጠቀመው የአረብኛ ፊደል ቃፍ የሚል ፊደል እናያለን። እንደሚታወቀው እኛ የምናነበው ኪታብ ስሙ ቁርአን ይባላል። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ሱረቱ ቃፍ ወይንም የቃፍ ምዕራፍ እንዳወረደ የታወቀ ነው። አላህ በዚህ ሱራ ውስጥ ማለት ነው 57 ቃፍ ሲጠቀም፣ በሁለተኛ ደረጃ ደግሞ በሱረቱ ሹራ ውስጥ 57 ቃፍን ይጠቀማል። ይህንን ቁጥር ስንደምረው 57 ሲደመር 57 ይሆናል 114። 114 ቁጥር ማለት ጠቅላላ የቁርአን ሱራ ወይንም የቁርአን ምዕራፎች መሆኑን ያሳየናል። ወልሐምዱሊላሂ ረቢል ዓለሚን።